ዝም አትበይ ሩታዬ፣ ዛሬ ቀይ ለብሳን የመጣችው የሜዳ አህያና አበጋዝ እንግዲህ ዋጋቸውን አግኝተዋል። አብርሽ መታሰር ያለበት ዛሬ ሳይሆን ድሮ ነበር። ዛሬ ላይ ግን ዋጋውን ስላገኘና ልኩን ስላገኘ የነዳን የቀመሱትን እነ ኤፍሬም ስላገኘ በጣም ደስ ብሎናል። ኮሜንት ዛሬ አንብቤ ነው የመጣሁት። እኔ ቪዲዮውን ብቻ አዳምጬ ሳይሆን ኮሜንት አይቼ ደግ ሆነ፣ ሚዲያው ይረጋጋል፣ ሴቶች አረፉ፣ ሴቶች ተገላገሉ ካስመሳይ ወንድ። አብርሽ ሲገና ያላመነው ብዙ ሴት አለ፣ ብዙ ወንድ አለ፣ አረ ብዙ ልጅ አለ። መዋላ ህፃናት እንከፍትለታለን። ገና ጉድ ይመጣል። እናንተ እንደዚህ የቡታጀራ የተሆሮችና የቡታጀራ ሴቶችና ወንዶች አብርሽ ላይ እኮ ዞሩበት። ገና ብዙ የተደበቀ ነገር አለ፣ ገና ይወጣል ይላሉ። እናንተ ጉድ ነው። አረ መገንኔ የአብርሽ ቤተሰቦች አያፍሩም። ግን እንደ አይናቸውን አፍጠው እንደው ስለሱ ለመከራከር የሚመጡ ልጃቸው ማፈር እኮ ነው ያለባቸው። መንቃት ነው ያለባቸው። ልጃቸው መቆንጠጥ ነው ያለባቸው። ውርደት እኮ ነው እየሰጣቸው ያለው። ዲቃላ እየወለደ ከዛም እንዴት ነው ወንድ ልጅ ዝም ብሎ መጋደም አለበት እንዴ? ባገኘበት ሴት እናንተ ተው እንጂ። አንዳንድ ጊዜ ሩታ ሀብቴ በእውነት ነው የምልሽ ከዚህ ካስመሳይ ወንድ እንኳን ገላገለሽ። ሩታዬ አሁንም በራስሽ በኮንፊደንስ ብትመጪ በጣም ደስ ይለናል። እንኳን ዳኒ ባሳሰረው ደስ ብሎኛል። ምን አገባኝ እኔ ያሳስረው። ለምን ብዙ ሴቶች እሱ የውሸት ፈገግታ እየሰጠ ህይወታቸውን እየቀማ ስለሆነ እሱ ቁጥር ነው የሚቆጥረው። ሴቶች ስንት ሴት አፈቀረ ቁጥር ነው እንደ ጀብድ እየቆጠረ ያለው አብርሽ። ማንነቱንና ርካሽነቱን ቤተሰቡም ወደውለታል። በእውነት ነው የምላችሁ። ዛሬ ሄርሜላ ነብር እኮ አረጋት እናንተ። እንደ ጀብድ ልታወራ ፈለገች። በጊዜ ይሄ የሚያስመሰግን ሳይሆን የሚያዋርድ ነው አለቻት። ዲቃላ መውለድ ይሄ ውርደት ነው አለቻት። ዘወር በይ አለቻት። እረ ብዙዬ እናንተ ሩታና ዳኒ ይመቻችሁ። ዛሬ ዋጋቸውን እንደዚህ ነብር እንዲሆን ፈልገን ነበር። ነብር አረጋቸው እኮ እንደ አብርሽ ቢያንስ ሚዲያው እንዲረጋጋ ይሄ ሁሉ ውዥንብር እንዲረጋጋ ቢያንስ 1 ወር ቢታሰር እኔ ደስ ይለኛል። 6 ወር ቢታሰር ለምን ሴቶች ካደጋ ይተርፋሉ። ገና እሱ ገና ሩታ አረገዘች ከዳ ሄርሜላ አሁን እያስመሰለ እንጂ እሷን አሁን ሊቀበላት አይችልም። ጠብቆ ወደፊት ትቷት እንደሚሄድ ባንዳፍ ጠብቁ። 1 ወር አይሞላም ሄርሜላ እንደምታለቅስ ጠብቁ። ሩታዬ ይመችሽ። አርሴናል አድናቂ ናት። አሸንፋለች። ቀይ ለብሳለች። እኔ ወዳታለሁ። በነገራችን ላይ ላይክ ሰብስክራይብ አድርጎ ወዳቸዋለሁ። አብርሃም በጣም ለኔ ያስፈልጋል። በምን መንገድስ ነው በእውነት በቀሉ እሱን እስር ቤት የሚያስገባ ነገር የቻለን አንደኛ ምክንያት ነው የሰጠፋው ነው ገባ። እሺ አጋጣሚ ሆኖ ነው የሆነ ሀሳብ ኖሮብኝ ያስለታም ይጃታ በደንብ ነው እንጂ ለሚለው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስፈቺልኝ ሩታ ስለሚገባው ነው የታሰረው። አላስፈታም። ሰላም ቆኖን እንዲጨቁኑ ብድር መልሰ ልጅ አይወለድትን ነበርና ያው የአባቴ ልጅ ሆኜ እንግዲህ ብድር መልሻለሁኝ ድርክ ያለሁኝ አርሰናል ዋንጫ ሲያስገባ እኛም ደግሞ አብርሃምን አስገብተነዋል። እንግዲህ ሁሉ ችግር የለም ኑ ይግባኝ ከሆነ ኑ ምናምን ብላችኋለች እና ይግባኝ ሊያሰቡን እንግዲህ እየመጡ ነው እያደረጋችሁ እኔ ተገኘኋችሁ። ከዚህ ጥፍ ነው የሚሆኑት ገባሽ አይደለ? የማናችን እናት የማናችን አባት ምናምን ነገር መጥቶ እዚህ ጋር ስላልተናገሩ ነው እንጂ እያሳለፍን የነበረውን ችግር ሁሉም ሰው ያውቃል። ገባሽ አይደለ? ልጅ እስር ቤት እንዲገባበት የትኛውም ወላጅ ያለ ወንጀል ያ ነገር እኔ ላይ ሲደርስብኝ እንደዛ ስደረግ እስር ቤት ስገባ መጥቶ እናንተ ማንም አልጠየቃችሁ። ተረዳሽኝ? እኛ ግን እናንተን ፈልጋችኋለን ስላላችሁ እንድትመጡ አደረግን። በአንቺ መጥፋት ምክንያት በአንቺ መጥፊያ ምክንያት እኔ ያን ሁሉ መስዋዕትነት ስከፍል ዛሬ ላይ መተሽ ግን አብርሃም ሲሆንብሽ እና እሱ ሲሆን የልጄን አባት ፈልጋለሁ። ሁላችንም ፈላጊዎች አለ። ሩታን ፈላጊ ያላት ኤፍሬምን ፈላጊ ያለው ገባሽ? ቦታ አያገባንም ነበር ብቅብኝም አያገባኝም። እኛ ነሳሰራችሁን እናንተ እንጂ ማንም አልባችሁም። እናንተ እሰይ ደግ አደረጉ እንኳን ገቡ ነበር ያላችሁት። እሱም እሰይ ደግ ገባ ነው የምላችሁ ሁላችሁ። ይሄ ነው ሀሳቤ። በጥፋቱ ልክ ነው እየተከፈለው ያለው። አሁንም እስካልተረጋጋችሁ ድረስ መረጃዎች አሉን። እናንተ በውሸትና በሐሰት መረጃ ነው ያስገባቸው እነሱን። እኛ ደግሞ መረጃ ተጨባጭ መረጃ ያለን ከቪዲዮ እስከ ቃላት ንግግር ፊት ለፊት ቁጭ ብለው የተናገሩት ንግግር አለ። በመረጃና በማስረጃ ነው ያስገባ ነው። እሱ ለስለስ ያላችሁበት ቶን ጸዴ ነው፣ ተመችቶኛል። በእንደዚህ አይነት ወይ የምትቀጥሉ ከሆነ
ያው ማስፈታቱም ማሳሰሩም እኛ እጅ ላይ እንዳለ ታውቃላችሁ። እናንተ አምላክ አይደላችሁ። እናንተ አምላክ አልነበራችሁ። በቃ ሜር ነው መኖር ከፈለግሽ ሂጂ፣ አትግድጊ። እናንተ ናችሁ እንደርጎ ዝም ብጥ ሌላ ነገር እንዲያደርግ በማድረግ አንገቱን እንዲያስደፋውና ክብሩን ዝቅ እንዲያደርግ ያደረግሽው ያስጀመርሽው አንቺ ነሽ። ሲቀጥል ደግሞ ካልተረጋጋሽ አንቺ ነገ ገቢ እንደሆንሽ በክብር ላስታውስሽ እወዳለሁ። ራስሽ ቆንጆ አድርጌ ፈጣሪ እግዚአብሔር የተመሰገነ ይሁን ተንከባከቤ እንደዚህ የሚያስመሰክር እጅ ላይ ነው ያለው። ወገንታት እየመሰከራችሁ ማን ነገር ነው ከሳችሁ ሌላ ህይወት ውስጥ እንደምታውቁት ጉዳይ ነው። ሄዳችሁ አንቺም ጭምር የመሰከርሽው ገባሽ? እኔ ልጅ የመሰከው ገባሽ አይደል? እናቴ ረትላለች ነው ምስል ጠንቀቅ ለራሳችሁ ገባል። እኛ ወጣን አይደል? እውነታው ሲጥዮልሽ አንድ ነገር ላስረዳሽ። አየሁ ባልሰማው ነገር ላይ እኛን ወንጀለኛ አድርጎ አስገባኝ። ታስሬ ወጣው። ሀቁ ሲወጣ ገባሽ? እሱም ሀቁ ሲወጣ ይወጣል። ዝም ብሎ ሶስት አንዱ ለስረግዛ አንቺ ያላችሁ አደን ሰዎች ነው። የትኛው ሀቃችሁ? በውሸትና በማይሆን ምስክርነት ነው እኛ እንድንታሰር ያደረጋችሁት። ስም በማጥፋትና በውሸት ምስክርነት ከሰም አስገብተናል። በቃ የጀለን ነገር ነው። ገባችሁ? ብላችሁ ኮምፒውተር ቤት ሄዳችሁ እኔ እንደዛ ያደረግነው ግን ደግሞ አሁን በጣም የዋ በጣም ሞኝ። ኧረ እባክሽ ሂጂ አትይኝም። በጣም የዋና ሞኝ ስለሆናችሁ ነው። ባን ነገር ስንትና ስንት ርዱብን ያሰባችሁት እኛ ስለሆነን ታውቅ ጋር ያለ አምላክ ስላለ አሉባልታ ያደረጋችሁት ነገር ብድሩን መልሰን እንደዚህ አይነት ተሳናገር ሲጀምር ውድቅ ሆናል። እንግዲህ ሀሳባቸውን ሰምተናል። እንደመጡበት ግናቸው ነበር። ዳኒ መልሶ አነሳው። ፈቃደኛ ከሆነ እንደፈለገ ማድረግ ይችላል። አሁንም ከሱ ጎን ነኝ አልሽ እያዳድሽ አረ ዛሬ አረ ጎራው አርሴናል ማሸንፏል። ሩታዬ ሀብት ያሸንፋለች። ሜዳውን እንግዲህ ዛሬ ተቆጣጥረዋለች። እነዛ እነ ሜዳ እንግዲህ ዲቃላ ወልዴው እንኳን ዲቃላ እንኳን አርግዘው ያላፈሩ አብርሽን አስፈችልኝ ያስፈልገኛል በአሁን ሰዓት እሱ መጀመሪያ አብርሽን ስትሰቅለኝ ነበረ ያስፈልገኛል አያስፈልገኝም ብለሽ ማሰብ ያለብሽ። አብርሽ እንደሆነ እንቁጥ ተገላገለ። እንደው ለሶስት ቀንም ቢሆን ታንቺ እንደው ማስመሰል ህይወት ትንሽ አረፍ ብሎ ተምሮ ይወጣል ማለት ነው። ዛሬ ብዙዬ እና ሄርሜላ አበዱ። ሀቅ ባፍንጫ ትወጣለች የትም ብትደርሱ ማለት ነው። አብርሽ በውሸት ምስክር ተደራይቶ የልጁን እናት ለማሳሰር እንደዛ ሲፋጭር አቶ ውሽሚት መታ እኔ አልጠፋሁም በራሴ ችግር ነው የጠፋሁት። አብርሽ እኔ በቃ ይቅርታ እኔ ባንተ እንዲሆኜ ነው ዲቃላ አርግዤ ነው የጠፋሁት። ብትተማመንበትና በባሏ እምነት ቢኖራትና ትክክለኛ ባሌ ነው ካለች እኮ መጥፋት አለባት እንዴ ሰዎች? እሺ እንደ ሀቂቃ ፍረዱ። ዛሬ ሩታ ሀብቴ እንግዲህ መታልናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንግዲህ ሩታና ዳኒ ሸብረቅ ብለው አምሮባቸው መጥተዋል። እናንተ እስር ቤት ለካ እንደዚህ አንጫጫን እንደ የሩታና የዳኒ ቤተሰቦች እኮ አልተንጫጩም። የዳኒና የሩታ ቤተሰቦች እኮ አልተንጫጩም እንደነሱ። የሩታና የዳኒ ቤተሰቦች እኮ በውስጥ ነው ሁሉ ነገራቸውን ይዘው ዝም ያሉት። የአብርሽ ቤተሰብና ሄርሜላ እኮ ነብር እኮ አረጋት። እናንተ ወይ በአንድ ፊቱ ተጋብተናል ሚዲያ ምን እያስመሰልን ነው እንጂ እንደ ፍቅረኛሞች ኒካለን በኒካን የወለድኩት ትብለና ትምጣልን። የሰው ባል እሷ ባሏን እንደፈለገች ሩታ የማረግ መብት አላት። የልጁ አባት ነው አይደል እንዴ? ከደታው እንደ ከደት እናውቃለን። በጋለሞታ ሴት እንደቀየራት እናውቃለን። ነገር ግን ሩታ የፈለገችውን የማድረግ መብት አላት። ብዙ ነገሮች አላት። ከአብርሽ ጋራ ገና ብዙ ነገር ፋይል ብትከፍት ብዙ ነገር የምትጠይቀው ጥያቄ አላት። ምን ነው እንደዛ አንጫጫችሁ? አይ ብዙዬ አንቺ እንኳን ብዙዬ ሳትሆኒ አንቺ እንኳን እንዲሁ ምን አይነት አለካት እንዳለሽ እንኳን ራስሽን ዞር ብለሽ የማታይ ሴት ነሽ። በእውነት ነው የምላችሁ። እና ዛሬ ሩታና ዳኒ እንግዲህ አብርሽን አሳስረናል ብለው መጥተዋል። ለሶስት ቀንም ቢሆን ገብቶ በመቀጣቱ እኔ ደስ ይለኛል። ለምን ዘላለምን ለህይ የተጋደመ ከዛም ሰውን ከመወንጀል ስነ ስርዓት ይዛል ብዬ አስባለሁኝ። ሲጀመር ማለት ነው ፋሚሊ እንደው ተጋብቶ እንኳን የወለደ እንደነሱ አይፈነጥዝም። ቤተሰቡ የአብርሽ ቤተሰብ ለራሱ ሐራም ቤታቸው በሐላል ያልተወለደ ልጅ እየመጣ ደስተኛ ናቸው። እናንተ ምንድነው ግን አብርሽ እንዳይሰበርና አብርሽ እንዳይሰማው ብለው እያስመሰሉ እኮ ነው የሁሉ ቆሻሻ ማንነታቸውን ለመደበቅ የሚሄዱበት መንገድ አይመቸኝም። እኔ አንድ ሴት ልጅ አለኒካ አርግዛ አንድ አብረው ካልሆኑ ሰዎች በሚዲያ በሚተዋወቅ ሰው ጋር አርግዛ
ዛሬ ላይ አብርሽ ያስፈልገኛል። አዎ ድቃላ ስላረግሽ ያስፈልግሻል። ሀቂቃ ነው የምላችሁ። አዎ ወደሽም ጠላሽም እንግዲህ ተጋድመሽ አምጥተሽዋል፣ ግዴታ ያስፈልግሻል። ግን የሩታ የቀመሰችው ስቃይ መቅመስ እንዳለባት ይሰማኛል። አሁንም በአንድ ቀን እንደምትዋት እያበደች ነው። አብርሽ ቢያንስ 6 ወር ቢቀጣ ለእኔ ደስ ይለኛል። በእውነት ነው የምላችሁ 6 ወር ማለት ይሄን ልክስክስ ማንነቱን ያድባል። ትውልድን የሚያበላሽ አስተሳሰቡን አርሞ ቢወጣ እኔ ደስ ይለኛል። ሀቂቃ ነው የምላችሁ። ለምን ብትሉ መቼም ቢሆን የአብርሽ ቤተሰቦች ሊሰማቸው አልቻለም። የእነሱ የሚያጠፋው ጥፋት ሊሰማቸው አልቻለም። ኤፍሬም ዛሬም ተናግሮታል፣ ነገም ይናገረዋል። ትክክለኛ አቋም የህዝቡ ቅጭላት ውስጥ የሚገባ ንግግር የሚናገር ኤፍሬም ነው። ከነሱ ቤተሰብ አለብዛ ሁሉም አስመሳይ ሩታ እንደ ጥፋተኛ አድርገው የእሳቸው ልጅ ጀብድ እንደሰራ ሐላልም ሐራምንም ሲያጋስስ ጥሩ እንደሰራ አድርገው የሚያስቡ መጥፎ ቤተሰብ ናቸው። በእውነት ነው የምላቸው። ቤተሰብ ከጥፋተው ትክክል አይደለህም ብሎ የማይቆጣ ቤተሰብ ይሄስ ቤተሰብ አይደለም። አብርሽ አሁንም ነገም ተነገ ወዲያም ሌላ ሴት ይዞ ቢመጣ የኛ ጀግና ሄድበት። እናንተ ፋሽን ነው እንዴ? ግን እኔ ክርስቲያን ወገኖቼ ይቅርታ፣ በጣም ይቅርታ የምትቀየሙ ፋሽን ነው እንዴ? ዝም ብሎ መውለድ አልገባኝም። ዝም ብሎ ልጅ ሲመጣ ያስደስታል እንዴ? አንገት አያስደፋም እንዴ? በቃ ነውራ የለም። እኔ እኮ ግራ ገባኝ። አይኗን አፍጣ እኮ በቃ ያስተናንተና እንዲህ ያለች ሴት እኮ ዛሬ እኮ ነብር ሆና መጣች። በቃ ሩታን ለህይወትም ለማስወጣት ለሩታን በቀል የሚያደርጉት ድርጊት አይናቸውን አፍጠው እርጉዝ ነኝ ብላ አይኗን አፍጣ በውሸት የመጣች ሴት ዛሬ ደግሞ ለምን ታሰራ? በውሸት እኮ ነው ሲያሳስራቸው የነበረው። እየሄደ የሩታን ቤተሰብ ሲበጠብጥ የነበረው እኮ በውሸት መረጃ ነው። ዛሬ ሜረም የተናገረችው ንግግር ለራሱ በህይወት አይጠፋኝም። ከሃዲና አረመኔ ሴት ማለት ሜረም ናት። ተገልብጣ ከአብርሽ ሆና ዛሬ ሩታን ድሮ እሷ ትጠነስስ የእሷን ትዳር ያፈረሰችውም እስከ ዛሬ ድረስ ነገሩ እንዳይቆም ያደረገችው ሜረም ናት። ለሩታ ጥላት በእውነት ነው የምላችሁ። ትዳሯን ይቅርታ ተባብለው እንዳይቀጥሉ ያደረገችው በአይናውጣነት እየሄደች ችግር እየፈጠረች የነበረችው ሩታ በጅልነት የተበላችው በሜረም ነው። ሜረም ዛሬ ላይ ግን አህያ ያረደችባት ሩታ ላይ የፈለገን ቢሆን ግን ዛሬ ሜረም አፈር ድቤን አስበሏት በኮሜንት ማለት ነው። በእውነት ነው የምላችሁ። እስቲ ላይክ፣ ሰብስክራይብ፣ ሼር አድርጉ። በእውነት ነው የምላችሁ። ሰው ግን አስተያየት ይችላል። ዛሬ ይሄን የሚላል ራሱ ቅመሹ፣ የሩታን ህይወት ቅመሹ። ሩታ ብቻዋን ሆና ተጋፍጣን ያሳደገችው አንቺ ደግሞ ከሚዲያ እንድትጠፊ ነው የምናደርግሽ ነው ያሏት። አንቺ ዱርዬ ማፊያ፣ የአብርሽን ማንነትና የአብርሽን ደረጃ ዝቅ ያደረግሽ። ዛሬ ሩታም ተናገረቻት እኮ ዝም ብሎ በመውለድ እኮ እንትን የለም አለቻት። ጀብድ እንደሰራ ሰውማ ትጎረር ያለቻት። በእውነት ነው የምላችሁ። ከአንዲት ሚስት ጀብድ ብሎ አታፍርም። አይን አውጣ ማለት እንደ ሄርሜላ ሴት አይቻላቅም። ወጣቶች እኔ የምላችሁ ዝም መሀል ላይ እንደ ሴት ሆኜ ቆም ብዬ ሰባራ የጊዜውን አትው እና እንደ ሴት ልጅ እኔ የምናገረው ነገር እራሳችሁን ጠብቁ። ይሄ ውርደት እንጂ ጀብድ አይደለም። የአብርሽ ቤተሰብ ማፈር ነው ያለባቸው እንጂ ጀብድ እንደሰራ ሰው ጥሩ እንደሰራ ሰው ማውራት እንደሌለባቸው እንደሚያሳፍር ነው የሚገባኝ። ለምን ብትሉ ከሆነ ሆኗልና በቃ አይንህን አፍጠህ ተጋፈጥ ብለው ነው የመጡት። ተጋፈጥ በቃ ወደ ኋላ እንዳትል። ሰው ሊሰብርህ ነው ይሄ ሁሉ ነገር። ሄርሜላም አንገትህን ልታስደፋህ ያለችው ልትሰበር እንደሆነ ነው። በግልጽ ተጋፍጠህ ከሄርሜላ ጋር ሆነህ ናቶሎ ተብሎ ተመክሮ ነው የመጣው። ግን እንደዛ አይደለም። አስተሳሰቡ ትክክል አይደለም። ይሄ ከልጁ እናት ያልሆነና ከልጁን እንደ ሜዳ እንደ እንትን ጥሎ ሌላ ሴትን ተንከባክቦ አብሮ ይኖራል ብዬ አይምሮ የማሳመን ይሄ ጅልነት ነው። ሄርሜላ አሁንም እያስመሰለች እንጂ እርግዝ አይደለም። እያስመሰለች ሩታን ከሱ ውጭ ለማድረግ አረገዝኩም በዛም በዚህም ብላ ቁማ ልትጫወት ፈልጋ ነበር። ነገር ግን ባሏን ላሳሰረችው ሄርሜላ ናት። በውሸት ታሪክ ጠፍቻለሁ ብላ ቤቷ ተቀምጣ በሪሞት እኛን ከፍ ዝቅ እያደረገች ብዙ አስተያየት እየተቀበለች እያየች አብርሽን ደውላ አንድ ቃል እንኳን ተው እንዲህ ምን አታሳስር ያላለች አረመኔ ዛሬ ሩታን ጨካኝ ማለት የለባችሁም። ሩታ ታግሳለች። እንዳውም ክሱን ማንሳት ያለባት
አለማንሳት ያለባት ሩታ ነበረች። ሩታ ግን የልጄን አባት ብላ አላነሳችም። በዳኒ ማመር አችልም፣ ማገዝ ትችላለች፣ መብቷ ነው። ለምን ዳኒ ተስሯል፣ እስር ቤት ቀምሶታል፣ በነፃ ባለበት ማለት ነው። ስለዚህ ሄርሜላ እንግዲህ የዘራሽውና ያጨርሽው እንግዲህ አብርሽ እስር ቤት ከገባ ምንም ማለት አይቻልም። በሐሰት ምስክር ስለሆነ ያስመሰከረው እሱ ደግሞ ቢያንስ ትንሽ ቢታሰር እኔ በጣም ደስ ይለኛል። በእውነት ነው የምላችሁ እንደ አብርሽ አረመኔ ጨካኝ ሰው እንደሌለ ስለገባኝ ቢታሰር በጣም ደስ ይለኛል።